እንግዲህ በልጅነት ጠንካራው መሆን የነበረበት ሰው አለ አይደለ? ሁሌም በሁኔታዎች ላይ ቀድሞ የሚደርሰው፣ ኃላፊነት የሚሰማው፣ ነገሮችን የሚያስተካክለው። ዛሬ ላይ የምንመረምረው ያ ጥንካሬ አሁን ላይ ምን አይነት ሱር ዋጋ እያስከፈለ ሊሆን እንደሚችለው ነው። እዚህ ጋ ነው እንግዲህ የሚገርመው ነገር። በልጅነት ትላልቅ ከባድ ነገሮችን ማለፍ ተችሎ ከሆነ ዛሬ ላይ ትንሽ የሚመስሉ ነገሮች እንኳን ለምንድነው ትልቅ ሸክም የሆኑት? በዚህ እንግዳ በሚመስል ጥያቄ ውስጥ በጣም ትልቅ እውነት ተደብቀዋል። እሺ፣ ስለዚህ በመጀመሪያው ክፍላችን ላይ የምናየው ይህንን ቅራኔ ነው። የጠንካራ ሰው ፓራዶክስ፣ በውጭ የሚታየው የመቻል ብቃትና በውስጥ የሚሰማው የድካም ስሜት እንዴት ነው አብሮ ሊሄዱ የሚችሉት? በውጭ ሲታይ ይሄ ሰው ልክ እንደማይናወጥ አለት ነው። ማዕበል ቢመታ፣ ኬሪ ቢነፍስ ጸንቶ የሚቆም ሁሉም ሰው ዞር ብሎ የሚተማመንበት። ግን ማንም በማየበት ሰዓት በሩ ሲዘጋ ያ አለት የሆነ ቦታ ላይ ስንጥቅ አለው። ውስጡ ባዶ የሆነ ስሜት፣ እንደውም እንቅልፍ እንኳን ሊያባረረው የማይችለው አይነት ከባድ ድካም ይሰማል። እሺ፣ ታዲያ ይህ ጥንካሬ ከየት መጣ? እስኪ መነሻውን እንመለከት። ምክንያቱም ይህ ማንነት በአብዛኛው ጊዜ በምርጫ የመጣ ነገር አይደለም፣ በአስገዳጅ ሁኔታ ነው የተፈጠረው። ይሄ የልጅነት ጥንካሬ የምንለው ነገር ባህሪ አይደለም። ሰውየው እኔ ጠንካራ ልሁን ብሎ የመረጠው ነገር ሳይሆን በቃ ለመኖር በወቅቱ በነበረ ሁኔታ ውስጥ ለመረጋጋት ብቸኛው አማራጭ ስለነበር የተደረገ መላመድ ነው። እንደዚህ አይነት ቃላትን ሰምቶ የሚያውቅ ይኖራል። ለዕድሜህ በጣም በሳል ነህ፣ እንዴት ኃላፊነት እንደሚሰማህ፣ እንዴት ጠንካራ እንደሆንክ እና ይህ ምስጋና በልጅ አእምሮ ውስጥ አንድ ቀላል ቀመር ነው የሚሠራው። እሱ ምንድን ነው? ዋጋ እንዲኖረኝ፣ ፍቅር እንዳገኝ፣ በቃ ጠንካራ መሆን አለብኝ። ይህ ነው ሥራዬ። ግን ማንም ያልተናገረው አንድ ምስጢር አለ። ይሄ ገና በልጅነት የተማሩት ጥንካሬ ዝም ብሎ አይቀርም። ከጊዜ በኋላ ከባድ ዋጋ ያስከፍላል። እሺ፣ አሁን ደግሞ ይሄ በልጅነት የለበስነው የጥንካሬ ትጥቅ በአዋቂነት ጊዜ ክብደቱ እንዴት እንደሚሰማንና ምን አይነት መዘዞች እንዳሉት እንግዲህ ይህንን ዝርዝር ስንመለከት በልጅነት ለመትረፍ የረዱ ስልቶች ዛሬ ላይ እንዴት እስር እንደሚሆኑ እናያለን። ለምሳሌ እርዳታ መጠየቅን እንውሰድ። አይቻልም። ለምን? ምክንያቱም በልጅነት እርዳታው የሚመጣው ከራሱ ከልጁ ነበረ። ሌላው ማረፍ፣ ዝም ብሎ መቀመጥ፣ ውስጡ የጥፋተኝነት ስሜት ይፈጠራል። ምክንያቱም ሁሌም አንድ የሚሰራ ነገር መኖር አለበት የሚል ፕሮግራም ተቀርጿል። በቃ ይህ ሁሉ የሚያሳየን የትላንቱ የጥንካሬ ምንጭ የዛሬ የብቸኝነትና የድካም ምክንያት ሊሆን እንደሚችሉ ነው። ይህ ንጽጽር በጣም ወሳኝ ነው። ሁለት አይነት ጥንካሬ አለ። አንደኛው የትዕግስት ጥንካሬን በለው፣ ከአስፈላጊነት የተነሳ ከፍርሃት የተነሳ ሁሌም የሚለበስ ጋሻ ነው። ሁለተኛው ደግሞ የምርጫ ጥንካሬ ነው። ይሄ ከመተማመን ከደህንነት ስሜት የሚመጣና ሲያስፈልግ ብቻ የምንጠቀመው መሳሪያ ነው። ልዩነቱ ግልጽ ነው አይደል? አንደኛው እስር ቤት ነው፣ ሌላኛው ነጻነት። ታዲያ ይህ ለምን በግንኙነት ውስጥ ችግር እንደሚፈጠር ገባን አይደል? ቅር ማለት እኮ ራስን መግለጥን ይጠየቃል። ግን ለዚህ ሰው ራስን መግለጥ ማለት ልክ እንደ መውደቅ፣ እንደ ሽንፈት ነው የሚሰማው። ለሌላ ሰው ችግር መድረስ በጣም ቀላል ነው፣ ያንን ተመራዋል። ግን ለራስ መድረስ እንግዳ ብቻ ሳይሆን አስፈሪም ነው። እና በልጅነት ጊዜ እኔ ደህና ነኝ ብለን ያፈነው ህመም ዝም ብሎ አይጠፋም። ቅርጹን ይቀይርና በሌላ መንገድ ይወጣል። አያችሁት አይደል? ጭንቀት ሆኖ ወይም ንዴት፣ አንዳንዴ ደግሞ ከሰዎች የመራቅ ስሜት እና ደግሞ ያ ምንም ምክንያት የሌለው የማያቋርጥ የድካም ስሜት ሆኖ ይገለጣል። እሺ፣ ታዲያ መፍትሄው ምንድን ነው? ወደፊት ያለው መንገድ ደካማ መሆን ማለት አይደለም በጭራሽ። ይልቁንስ ጠንካራ መሆን የሚለውን ቃል ትርጉሙን በአዲስ መልክ ማዋቀር ነው። እዚህ ጋ ነው ወሳኙ ነጥብ ግቡ። ደካማ መሆን አይደለም፣ ይልቁንስ ለስለስ ማለት ነው። ችሎታ ማጣት ሳይሆን ራስን ለመግለጥ ስሜትን ለማሳየት መፍቀድ ነው። ቁጥጥርን ሙሉ ለሙሉ መተው ሳይሆን ሸክምን ለሌላ ሰው ማካፈል መቻል ነው። ይሄ የማንነት ቀውስ ሳይሆን ወደ ጤናማ ማንነት የሚደረግ እድገት ነው። እና እዚህ ላይ በጣም ከባዱ እርምጃ አዲስ ነገር ማድረግ አይደለም። ከባዱ ነገር በውስጥ የተቀረጸውን እምነት መቀየር ነው። አንደኛ ፍላጎት እንዲኖረን እንደተፈቀደልን ማመን። ሁለተኛ ዝም ብሎ ቆም ማለት ማረፍ እንደሚፈቀደልን ማመን። ሶስተኛ ከሌላ ሰው እንክብካቤን መቀበል እንደሚገባን እንደሚፈቀደልን ማመን። ስለዚህ
እርዳታ ስንጠይቅ ወይም ይሄ ይከብደኛል ስንል ውስጣችን የሚሰማን ምቾት ማጣት የአደጋ ምልክት አይደለም። በፍጹም። ይልቁንስ የእድገት ምልክት ነው። ከዚህ በፊት ተደብቆ የነበረውን እንዲያድግ ያልተፈቀደለትን የራሳችንን ክፍል እያገኘነው መሆኑን ነው የሚያሳየው። እና ይሄንን ሐሳብ በደንብ ልናስበት ይገባ። ክብደትን መሸከም ስለምንችል ብቻ ብቻችንን መሸከም አለብን ማለት አይደለም። በቃ መትረፍና ደስተኛ ሆኖ መኖር ሁለቱ ተለያዩ ነገሮች ናቸው። ስለዚህ የመጨረሻው ጥያቄ ይሄ ነው። ችግርን የሚቋቋም ጥንካሬ መቀበልንስ መማር ይችላል? እውነተኛና ዘላቂ ጥንካሬ ማለት ሁሉን ነገር ችሎ መገኘት ብቻ ነው ወይስ ደግሞ እጅን ዘርግቶ መቀበልንም ይጨምራል? ምናልባት ጥንካሬ የሚለካው በመስጠት ብቻ ሳይሆን በመቀበልም ሊሆን ይችላል።